አዎ እንግዲህ እኛ አንድ አመት ከሁለት ወር ሆኖናል። ምን በላው ያን ጧት ምን በላው አንዳንድ ዳቦ ቁርስ ምን በላ አሁን ደግሞ ምሳ ይመጣልን ነው 3 ሰዓት ነው። አሁን ምን በላውም እያየው ነው። ምንም የለው አሁን ሰው የሚበላ ይመስላል። አመት ከሁለት ወር ስራት ምን መጣው ይሄ የሚበላው እንግዲህ ሳልሳ የበዛበት ምንም ነገር የሌለው በቃ ከበላችሁ ብሉት ካልበላችሁ ተውት ተብሎ የሚሰጥ አይነት ምግብ ስለሆነ በጣም አስቸጋሪ ነው። አንድ አመት ከሁለት ወር ይሄን ምግብ ነው እየበላን ያለን። እዛም እየበሉ ነው፣ እዚህ ጋር እየበላን ያለን። ህዝቡ በጠቅላላ ያዩን እነዚህ ሳህን ዘው እዚህም ግማሾችን እዚህ ጋር እየበሉ ነው። ተረዳችሁኝ? ቦታው በጣም አስቸጋሪ ነው፣ በጣም አስቸጋሪ ነው። ጠዋት አንዳንድ ዳቦ ነው የሚሰጠን፣ ለሁላችን አንዳንድ ዳቦ ይሰጣል። ለምሳ መኮረኒ ይመጣል፣ እራት መኮረኒ ምን በላው እና የተሻለ ምግብ እንኳን የለንም እዚህ ቦታ ላይ ያለ ነው። በጣም አስቸጋሪ ስለሆነ እናንተ ይሄን ቪዲዮ ይሄን መልእክት የሚደርሳችሁ ሰዎች ሼር አድርጉልን፣ የተለየ አይነት ነገር እንድናገኝ። ውጭ ያላችሁ ኢትዮጵያዊም ትውልደ ኢትዮጵያዊም ዲያስፖራም ተሳተፉልን። ሃያ ኢትዮጵያ ነው ያለን። በሃያ ኢትዮጵያ በጣም ነው የተቸገረን። አንድ አመት ከሁለት ወር እዚህ ካምፕ ውስጥ ነው ያለን። ምንም ፍትህ አላገኘንም፣ የተጨናነቀን ነው ያለን። እናመሰግናለን። ይሄንን ሐሳባችንን ስለተቀበላችሁን ሼር አድርጉልን፣ ለሚሰማ አካልም አሰሙልን። እናመሰግናለን።